ሰላም ሰላም የቻናላችን ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። ሁሉ ሰላም እኛ ጋር እግዚአብሔር ይመስገን ሁሉ ሰላም። እንዴት ናችሁ? ዛሬ ደግሞ በአዲስ ቪዲዮ ተገናኝተናል ማለት ነው። ዛሬ ትንሽ እናወራለን። ለልጆች ቁርስ እየሰራሁኝ ለልጆችን በዛው ማሳያችኋለሁ። ያው የሚጠቅማችሁ ቤተሰቦች ካላችሁ ለልጆች ምን አድርጌ ቁርስ እንደምሰራ ጧት አንዳንድ ጊዜ የሚጠቀሙት አንዳንድ ጊዜ ሳይሆን ብዙ ጊዜ ይወዱታል። እሱን አብረን እንሰራለን። እሱ ምንድነው? እኔ ካቻፕ ማይኖስ ይሄ እንትን ያለው ማለት ነው። ሸጣ ማን ነው ሸጣልኩኝ፣ ሶሪ በአረበኛ ቃሪያና ነጭ ሽንኩርት አለው። ይሄ በቃሪያና በነጭ ሽንኩርት የተሰራ ነው። እኔ አይደለም የሚያዘጋጀው፣ እሱ ነው የገዛሁት። ይሄ ይታያል አይታያልም አላውቅም። ይሄ ማለት ነው ማንኛውም ሱቅ ላይ ያለ ነው። በብዛት የስ ማርኬት ነው ይሄ የሚገኘው። እውነት ለመናገር ፊንላንድ ለምትኖሩት በእነዚህ አድርጌ ነው ቁርስ መሰራራቸው። አሁን ዳቦውን ወረዲ አድርጌበታለሁ። ዳቦው ላይ እንደዚህ ላሳያችሁ አንድ ጊዜ። ይሄን አሳይቻችኋለሁ ወረዲ። ከዛ ዳቦ ላይ ትቀቡታላችሁ ማለት ነው። ቆይ ላሳያችሁ። ይሄው ዳቦ እንደዚህ አድርጋችሁ ታፈሱበታላችሁ። በላይ ላይ ሁለቱንም አደባልቃችሁ ሁለቱንም ታፈሱበታላችሁ። እዛ ምን ታደርጋላችሁ? ቺዝ ታደርጉበታላችሁ። ይሄው ቺዝ አለኝ እዚህ ጋር ነው። ይሄ ቺዝ ነው የምጠቀመው እኔ። ይሄንን ቺዝ ለልጆች ለኛም ጾም ሳይሆን ሲቀር ይሄን ነው የምጠቀመው። እኛም ራሱ ዳቦ ጋር ማለት ነው። ይሄን አደርገዛ እንደምን ታደርጋላችሁ? ይሄው በላዩ ላይ እንደዚህ በላዩ ላይ ማለት ነው። እኔ አንዳንድ ዳቦ ብቻ ነው፣ ብዙ ስለማይበሉ ልጆቹ አንዳንድ ዳቦ ብቻ ነው የምሰራላቸው። ከዛ እንደዚህ ታደርጉና ከዚህ ጋር መጥበሻ አዘጋጅቻለሁ የምጠብስበት እዚህ ማለት ነው። በዚህ ነው የምጠብሰው። እንዴት አሁን አሳያችኋለሁ። ከዛ ይሄ ደግሞ ማለት ነው በጎን አብረው የሚበሉት ፓፕሪካ፣ ካሮት እና ይሄ ዶሮ ስጋ ነው። ለሁለቱም በተመሳሳይ መንገድ አዘጋጅቼላቸዋለሁ። ትንሽ ብዙ ስለማይበሉ ልጆች ትንሽ ያዘጋጀውላቸው፣ ምክንያቱም ብዙ አይበሉም። ብዙ ጊዜ ምግብ ይደፋል። ከዛ ከፈለጋችሁ እኔ የማቀርብላቸው ከምግብ ጋር ይሄንን ነው። ግን መጀመሪያ ይሄን ከበሉ በኋላ ዳቦውና ይሄን ከበሉ በኋላ ነው። ምክንያቱም ይሄን ከሰጠዋቸው አናናሱን ከሰጠዋቸው መጀመሪያ ይሄን ነው የሚበሉት። ከዛ በኋላ ይሄንን ያቀረብኩላቸው እነዚህ ነገሮች ከበሉ በኋላ ይሄን ቆርጥጥ አድርጌ ሰጣቸዋለሁ። አንዳንድ ጊዜ እንደውም እዚህ ላይ በጎን ተደርጎ ቢሰጣቸው ቆንጆ ነው። ልጆቹ የኔ ልጆች ግን አስቀድመው እንትኑ ነው የሚበሉት፣ ጣፋጩን ነው የሚበሉት ቁርስ ሳይበሉ። ለዛ እኔ ደግሞ አንተን አላቸውም አልሰጣቸውም። መጀመሪያ ይሄን በልተው ከጨረሱ በኋላ እንትን አፕልም ከፈለጉ አፕል፣ ፍሩቶች ሁልጊዜ እኛ ቤት አይጠፋም፣ ግዴታ ነው የልጅ ቤት ሲሆን ፍሩት። ለዛ ደግሞ እንትን አዘጋጅቼ ሬዲ አድርጌ ነው እንትን ምረው ማለት ነው። እና ለልጆቻችሁ ቁርስ ይኸው እንደዚህ አድርጌ ማለት ነው ላሳያችሁ። አሁን እንደዚህ አድርጌ አስቀምጠውና ይቅርታ በእጄ እየቀረስኩ ስላለው ነው ያልተመቸኝ። ከዛ እንደዚህ አድርጋችሁ እኩል እንዲሆን እኩል እንዲጠበስ እዛ ይሄን ትዘጉታላችሁ። እንደዚህ ለትንሽ እንደዚህ በእጃችሁ ጫና አድርጋችሁ ይዛችሁ ትቆያላችሁ። ጥብስ ይላል። በጣም ነው የሚጣፍጠው። ሞክሩት። እውነት ለመናገር ልጆችም ይወዱታል። ለልጆችም ለአዋቂም ነው የሚሆነው። ለልጆች ብቻ አይደለም፣ ይጣፍጣል። በተለያየ አይነት ዳቦ በእነዚህ እንትን ዳቦዎች ይሄ ምንድነው በገብስ የተሰራ ዳቦ ይሆናል። ይሄ ሱቅ ላይ የሚገዙ ማንኛውም ዳቦ በሱ ሞክሩት። እኔ ግን አሁን በዚህ ነው አንድ በዚህ ሁለተኛ ደግሞ ይሄን የሚመስል አንድ ጥቁር አለ። በጥቁሩ ነው የሚጣፍጠው። ልጆች የሚወዱት እሱን ነው። ዛሬ አጋጣሚ እሱ የለኝም፣ በዚህ ነው የምሰራላቸው ማለት ነው። እና ያው ቁርስ ዛሬ ቤት ስለሆኑ አልሄዱም ትምህርት ቤት። ለዛ ነው እንጂ ትምህርት ቤት ሲሄዱ ሁልጊዜ አይበሉም፣ እዛ ነው የሚበሉት። እዚህ ፊንላንድ ላይ በጣም ነው ደስ የሚለው። ምሳ፣ ቁርስ፣ መክሰስ አታስቡም፣ በልተው ነው የሚሄዱ። አሁን ከመውለዴ በፊት ስራ እኔም ባለቤቴም ስራ በምንሰራበት ሰዓት ልብሳቸውን ልብስ አድርገናቸው አድርሰናቸው እንመጣለን። በቃ እዛ ነው የሚበሉት። በጣም ነው ደስ የሚለው የፊንላንድ ትምህርት ቤት። እስከ አሁንም ራሱ ሌላ ትምህርት ቤት ይቀየራሉ ልጆች። ወደ አንደኛ ክፍል ነው የሚባለው። ወደ አንደኛ ክፍል ይሄዳሉ። ከዛም ሲሄዱ ልክ እንደዛው ነው፣ ተመሳሳይ ነው ምግብ እንትን የሚሉት ማለት። በጣም ነው ደስ የሚለው። አሁን እዚህ ጋር ላስቀምጠው ወረዴ አሳይቻችኋለሁ። ያ
ይሄን እየጠበስኩኝ ሲበስል ደግሞ ምን እንደሚመስል አሳያችኋለሁ ማለት ነው። ያ በተረፈ ፋሲካ እየደረሰ ነው። ዝግጅት እንዴት ይዟቸዋል? ትንሽ ቀርቶታል። እኔ እንኳን አሁን ለልጄ ክርስትና ነው እየተዘጋጀ ያለሁት እንጂ ገና ለፋሲካ ምንም እንትን አላልኩም። ለልጄ ክርስትና ነው እየተዘጋጀ ያለሁት እኔ አሁን። ምክንያቱም የልጄ ክርስትና እንደነገርኳችሁ በዛኛው ቪዲዮ ነገራችኋለሁ ሁሉ ነው እና አሁን እኔ ዝግጅቴ ለልጄ ክርስትና ነው ለጊዜው። ይኸው እየበሰለልኝ ነው ማለት ነው። አሁን ይሄ እዛ ሲበስል ወተት የሚጠጡም ከሆነ ወተት ጋር ሌላም ነገር የሚጠጡ ከሆነ ሌላ ነገር ጋር አቅርባችሁ ትሰጧቸዋላችሁ ማለት ነው። ከዛ ይሄን በልተው ጥሩ ቀን ነው የሚውሉት። አያስረውም። ራሱ ከፈለጋችሁ ራሱ ይሄን ያሳያችሁን የዶሮውን ስጋ አብራችሁ መጥበስ ትችላላችሁ። ከጁዙ ጋር ውስጥ ላይ ያስገብታችሁ ዳቦ ላይ አብራችሁ ስጠውሱት ደግሞ የበለጠ ነው የሚጣፍጠው። የኔ ልጆች ስለማይወዱ ለብቻው እንደዚህ ነው ያቀረብኩላቸው። አሁን ይሄው ሲበስል ይሄን ይመስላል። አሳያችሁ ሲበስል ይሄው ሲበስል እንደዚህ ነው። አሁን እንደዚህ ሲል አውጥታችሁ ወደ ሳል ያርጋችሁ ለልጆቻችሁ ማቅረብ ነው ማለት ነው። እንዳያቃጥለኝ እንደዚህ አድርጌ ነው የማወጣው። ያቃጥላችሁ ጁስ ስለሚቀልጥ እጃችሁ እንዳያቃጥላችሁ ተጠንቅቃችሁ። እኔ በካራ ድግፍ አድርጌ ነው የማወጣው እዚህ ጋር ያው ይሄን ይመስላል የልጆቹ ቁርስ። ያው ይሄን ይመስላል ልጆቹ የሚቆርሱት ቁርስ እና መልካም ቀን ይሁንላችሁ። አመሰግናለሁ። ወዳችኋለሁ። ቻው